የአሜሪካ ኃያልነት ሊገታ ነው። ከሁለተኛው የዓለም ጦርነት መገባደጃ በኋላ አሜሪካ የተከተለችው የጦርነት ስትራቴጂ አሜሪካን ኃያል አድርጓታል። ሁለተኛው የዓለም ጦርነት ላይ የአሜሪካን ያክል መሳሪያ የቸበቸበ የለም። ሁለተኛው የዓለም ጦርነት የአሸናፊነት ሚዛኑ ከለየ በኋላ ከአሸናፊዎቹ ጎን ተሰልፋ ጦርነቱ በፍጥነት እንዲጠናቀቅ አደረገች። እስከዚያ ድረስ ግን የአሁኗ ልዕለ ኃያል ዋና ስራዋ መሳሪያ መሸጥ ነበር። ያ ሁነት አሜሪካ የጦር መሳሪያ ሽያጭን የሙጥኝ ብላ እንድትይዘው አስቻላት። ያም ያለፉትን 80 ዓመታት በዓለም በብቸኝነት የጦር መሳሪያ አምራች ሻጭ ብቻ ሳይሆን በምትሸጣቸው የጦር መሳሪያዎች የዲጂታል ቁጥጥር እንዲኖራት በማድረግ ኃያልነቷን አስቀጠለም። ባለፈው 2024 ዓመት እንኳን ዓለም ከሸጠው የ$600 ቢሊዮን ገደማ የጦር መሳሪያ ግማሽ ያክሉን የቸበቸበችው አሜሪካ ናት። አሁን ትልቁ ጉድ እዚህ ጋር ነው። አሜሪካ ለ80 ዓመት በብቸኝነት የተቆጣጠረችው የጦር መሳሪያ ገበያ ያለመቀጠል እድል ተጋርጦበታል። በኢራን ጦርነት የተጋረጠው ይሄው ነው። ኢራን የአሜሪካን ሁለት ግዙፍ የጦር መርከቦች ከስራ ውጭ ያደረገችበትን መሳሪያዎች አሜሪካ ማወቅ እንኳን አልችል ብላ በማይታወቁ የባህር ፈንጂዎች የሚል ስያሜ ሰጣቸዋለች። በጦር መሳሪያ ዘርፍ ኢራን በሯን ዘግታ በርካታ አዳዲስ መሳሪያዎችን አሳይታለች። ከጦርነቱ ማግስት የጦር መሳሪያ ሽያጭ ሰልፍ ለኢራን ይደራል። ይህ ብቻ ሳይሆን ቱርክ የፈጠረችው የጦር መሳሪያ አቅም ሳይጠቀስ አይታለፍም። ሰሜን ኮሪያ ትከተላለች። ሩሲያ ከድሮም ቢሆን ከቀዝቃዛው የዓለም ጦርነት ማግስት አሜሪካን የሚገዳደሩ የጦር መሳሪያዎችን ታመርት ነበር። አሁን በዩክሬን ሰበብ የገባችበትን ጦርነት ዓለም ሲዋጋት የተረጋገጡ የጦር መሳሪያዎች በመሆናቸው ገበያዋ ደርቷል። የሩሲያ ፕሬዝዳንት የጦር መሳሪያዎቻቸውን ሲገልጹ መሳሪያዎቻችንም እንደ ኬክ እየተፈለጉ ነው በሚል መግለጻቸው የሚታወስ ነው። ባለ ቢሊዮን ሕዝብ ቁጥሯ ቻይና በዜና መልክ እያሳየቻቸው ያሉ የጦር መሳሪያዎች ቀጣይዋ ተገዳዳሪ ብቻ ሳይሆን መሪም ልትሆን እንደምትችል ማሳያ ናቸው። ምንም እንኳን ቅሉ ገና በተግባር ሊፈተኑ ጥያቄ ቢቀርብባቸው የዚህ ሁሉ ድምር ማሳያው ታዲያ በቴክኖሎጂም ሆነ ገበያ ድርሻ አሜሪካ የሚታይ ስጋት ውስጥ መውደቋን ነው። ከዚህ በኋላ በእርግጠኝነት መናገር የሚቻለው አሜሪካ በበላይነት የምትመራው የጦር መሳሪያ ንግድ አይኖርም። ይህ ደግሞ ኢኮኖሚን ከመጉዳት ባለፈ ዝናና ተቀባይነትን ያሳጣል። ሌላው አሜሪካን ኃያል ያደረጋት ዶላር ነው። ዶላርን ከነዳጅ ጋር አስተሳሰር የተጠቀመችበት መንገድ ዓለምን በክንዷ ስር ለማቆየት ጠቃሚ ሆኖላታል። እንደ አውሮፓውያን አቆጣጠር በ1970ዎቹ የዓለም የነዳጅ ግብይት በአሜሪካ ዶላር እንዲሆን ስምምነት ተደረገ። ከዚያን ጊዜ ጀምሮ ዶላር የሀገራት የመጠባበቂያ መመዘኛ ሆነ። ይህም አሜሪካን የዓለማችን ቁጥር 1 ሀብታም አደረጋት። እንዴት ካላችሁ ሀገራት ዶላር ሲፈልጉ አሜሪካ ወረቀት አትማ ትሰጣቸዋለች። በመልሱ ሀገራት ያላቸውን ውድ ሀብት ሁሉ ለአሜሪካ ይገብራሉ። አሜሪካ ከየትኛውም ሀገርና ተቋም የፈለገችውን ያክል ትበደራለች። መክፈል ግድ በሆነ ጊዜ የፈለገችውን ያክል ወረቀት ዶላር አትማ ትከፍላለች። እርሷ እንዳሻት ገንዘቧን ደጋግማ ብታትም የዋጋ ግሽበት የማያስከትልባት ብቸኛ ሀገር ናት። አብዛኛዎቹ የአረብ ሀገራትም በነዳጅ ሽያጭ ላይ የተመሰረተ ኢኮኖሚ ባለቤቶች ናቸው። ነዳጅ ያመርታሉ፣ ሌሎች ሀገራት በዶላር ይሸጣሉ። በምትኩ ሸቀጦችና ለመኖር የሚያስፈልጓቸውን ሁሉ ባላቸው ዶላር ይሸምታሉ። የነዳጅ ዋጋ ከቀነሰባቸው እነሱም ሰብሰብ ብለው ይመካከሩና ምርት ይቀንሳሉ። ነዳጅ ውደድ ሲል ደግሞ ምርት ይጨምራሉ። በዚህ አግባብ የፔትሮሊየም አምራችና ዶላር አታሚ ሀገራት ጥምረት የዓለምን ኢኮኖሚ ሲዘውሩት ኖሩ። በቅርቡ ግን ነገሩ ሁሉ የሮማ ወዳርቅ ሊመጣ ይመስላል። አሁን እየመጣ ያለው የአሜሪካ ሁኔታም ከውድቀት የሚያተርፋት ያለ አይመስልም። የአሜሪካ መንግስት በእብሪት ውስጥ ሆኖ የማይገመቱ ነገሮችን አድርጓል። ምንም እንኳን ህዝቡ እየተቃወመውም ቢሆን ፕሬዝዳንት ትራምፕ የሚያደርጓቸው ንግግሮች ሁሉ ዓለም በክንዳቸው ስር እንዳለ የሚያሳዩ ናቸው። እንደ ትልቅ አገር መሪነታቸው ቀርቶ እንደ እድሜያቸው እንኳን ትህትናና ይሉኝታ አያውቁም። ሰሞኑን በሚዲያ ኢራኖች መንፈሳዊ መሪያቸው እንደሆን ጠየቁኝ፣ እኔ ግን አልፈልግም አልኳቸው አሉ። በእርሳቸው ዕድሜ ደረጃ ያለ ሰው ይቅርና የ10 ዓመት ታዳጊ ሙስሊም ያልሆነ ሰው የእስልምና ሃይማኖታዊ መሪ እንደማይሆን ያውቃል የሚለው ሰው አይኖርም እንጂ ቢጠየቅ ታዳጊውን ሙስሊም አይደለሁም፣ የሃይማኖቱ የበላይ ጠባቂ መሪ ለመሆን ሃይማኖትን መቀበል አለብኝ ሊል ይችላል። ትራምፕ ግን እንዲህ ናቸው። ከሰሞኑ የሆርሙዝ ሰርጥን ትቆጣጠራላችሁ ተብለው ተጠየቁ። እብሪተኛው የአሜሪካ መሪ እኛ እኮ አሜሪካንን የፈለግነውን ሁሉ መቆጣጠር እንችላለን ሲሉ መለሱ። በእርግጥም ዛሬ ያላቸው ጉልበት የቬኔዙዌላን ፕሬዝዳንት እንዲያስሩ፣ ኢራንን በግፍ እንዲደበድቡ፣ ኩባን በማዕቀብ ጨለማ ውስጥ እንዲያኖሩ፣ ግሪንላንድን
ካናዳን፣ ሜክሲኮን ወራችኋለሁ እያሉ እንዲያስፈራሩ እድል ሰጥቷቸዋል። ሳያስቡት ሰተት ብለው የገቡበት የኢራን ጦርነት ግን የጅብ ወጥመድ ሆኖባቸዋል። ለኢራን ያሳዩት ንቀት ዋጋ እያስከፈላቸው ነው። እናም የሀያልነት ተጽዕኗቸውን ቀምቷቸዋል። ያንም ለማስጠበቅ ከጦርነቱ አሸንፈናል፣ ዓላማችንን አሳክተናል በሚል ሰበብ ለመውጣት እየሞከሩ ነው። ግን የሚሆን አይመስልም። በእርግጠኝነት ግን የሮማ አወዳደቅ በአሜሪካ ይደገማል። ትላንት አውሮፓን ያንገራጠጡባት ያለትትና ኔቶን ለማፍረስ የሄዱበት ርቀት ብልህ አሜሪካውያንን ከሁለተኛው የዓለም ጦርነት ማግስት ከአውሮፓ ጋር የገነቡትን የወዳጅነት ትስስር በማዕቀብና በማስፈራራት አፍርሰው ዛሬ አብሯቸው የሚሰለፍ አጥተው እየዋተቱ ናቸው። ኢራን ላይ የጀመሩት ጨዋታ የፔትሮ ዶላር የበላይነትን በሂደት ይገታል። አዲስ ሀያል ኃይልም ያዋልዳል። ይህ የትራምፕ አካሄድ ደግሞ ከሪፐብሊካን ጋር ያለውን ፉክክር ለማሳየት የታዳሽ ኃይል ቴክኖሎጂን የማይቀበል ፖሊሲ መከተላቸው ነው። ትራምፕ ከመጡ አሜሪካ ሙሉ ለሙሉ ነዳጅ መር ፖሊሲ እየተከተለች ነው። በዚህ ትልልቅ የአውሮፓ ኤሌክትሪክ መኪና ካምፓኒዎችን ፈርሰዋል። የቻይና የታዳሽ ኃይል ቴክኖሎጂ ወደ አሜሪካ እንዳይገቡ ማዕቀብ ተጥሎባቸዋል። ይህ የትራምፕ ፖሊሲ ካናዳ ጭምር ነዳጅ ላይ እንድታተኩር አስገድዷል። አሁን ሳያስቡት በከፈቱት የኢራን ጦርነት ራሳቸው ላይ ተኩሰዋል። ነዳጅን አሳጥረዋል። ነዳጅ ክፍተትን ለመሙላት የሄዱበት ርቀትም አልተሳካላቸውም። ይህም የፔትሮ ዶላር ሌላው አሜሪካ ሀያል ያደረጋት የጦር መሳሪያ ሽያጭ ነው። በአሜሪካ እስራኤልና ኢራን ጦርነት ምክንያት የዓለም የኃይል አቅርቦት መስመር ተዛብቷል። የሆርሙዝ ወሽመጥ መዘጋት የአቅርቦት ሰንሰለቱን ወሽመጥ በጥሷል። ሆርሙዝ ቢከፈት እንኳ በርካታ የነዳጅ ዘይት ማምረቻና ማጣሪያ ፋብሪካዎች ወድመዋል። በዚህ ምክንያት ቢያንስ በጣት ለሚቆጠሩ ለዓመታት የኃይል አቅርቦት የዓለም ፈተና መሆኑ ይቀጥላል። ዓለም ግን አሜሪካ፣ እስራኤልና ኢራን የጀመሩትን ጦርነት እስኪያቆሙና የነዳጅ ማውጫዎች ሲጠገኑ በዝምታ ሊጠብቅ አይችልም። በመካከሉ አማራጭ የኃይል ምንጮችን ይፈልጋል እንጂ። ዓለም ከአረቡ የነዳጅ ጥገኝነት ከተላቀቀ የአሜሪካ ዶላር ጥገኝነቱም ያከትማል። ይህ ሲሆን የአሜሪካ የቁልቁለት ጉዞ ከመሬት ስበት ይፈጥናል። ነገር ግን አሁን አሜሪካ ካለችበት የከፍታ ስበት እንድትላቀቅ እንደ ኢራን፣ ቬንዙዌላ እና ኩባ ያሉ አገራት መከራውን ሊሸከሙ ግድ ሆኗል። በእርግጥ ቬንዙዌላ በአሜሪካ ስትወረድ በቀጣይ ኢራን እንደምትመታ ግልጽ ነበር። ምክንያቱም አሜሪካ ቬንዙዌላን መቆጣጠር የፈለገችው ከኢራን ጋር በምትፈጥረው ጦርነት የሆርሙዝ ሰርጥ እንደሚዘጋ ስለምታውቅ አማራጭ የነዳጅ ምንጭ መያዝ ስለነበረባት ነው። ነገሩ ሁሉ አንተ የተበላ ቀዩ በሬ የተበላለት ነው እንደሚባለው ተረት ነው። ጥቁር፣ ነጭና ቀይ በሬዎች በጋራ በጫካ ውስጥ ይኖሩ ነበር። በሬዎቹ ፊታቸውን ወደ ተለያየ አቅጣጫ አዙረው ጠላትን እየጠበቁ አብረው ይኖሩ ነበር። አንበሳው ደጋግሞ ቢሞክርም በሬዎቹ አሹለው የሚጠብቁትን ቀንድ አልፎ ሊበላቸው አልቻለም። ከዚያ አንድ ቀን በሬዎቹን እኔኮ የምመላለሰው ይህ ቀይ በሬ ከሩቅ ሳየው ስጋ እየመሰለኝ ነው፣ እሱን ብታስወግዱ እኮ እኔም አልመጣ እናንተም አትሳቀቁ አላቸው። ነጩና ጥቁሩ በሬ በሐሳቡ ተስማሙና ቀዩን በሬ ወግተው አባረሩት። አንበሳው ደስ ብሎት ቀዩን በሬ በላ። ከቀናት በኋላ አንበሳው ተመልሶ መጣ። እኔኮ ይህ ነጭ በሬ ነው ከሩቅ ብልጭ እያለ የምታየኝ፣ አንተ ግን ከእርሱ ተለይተ በሰላም አትኖርም ብሎ ጥቁሩን በሬ አንበሳው መከረው። ልክ ነው፣ እኔኮ በጨለማ ጭራሽ ልታይ አልችልም አለና ራሱን ከነጩ በሬ አገለለ። ነጩ በሬም በቀላሉ ተበላ። በማግስቱ አንበሳው ወደ ጥቁሩ በሬ አቀና። በሬው በመደናገጥ ዛሬ ደግሞ ምን አይተህ መጣ ሲል ጠየቀው። አንበሳውም አንተ እንኳ የተበላው ቀዩን በሬ የበላሁት ዕለት ነው አለው ይባላል። የግብፅም ጉዳይ ይኸው ነው። ቬንዙዌላ ቀዩ በሬ ናት፣ ኢራን ደግሞ ነጩ፣ ግብፅ ጥቁሩ። እስራኤል አንድም ጠንካራ አረብ ሀገር እንዲኖር አትፈልግም። ኢራን በአሜሪካና እስራኤል የጋራ በትርን የምትደበደበው ከአሜሪካ በላይ ለዓለም ስጋት ደቅ አይደለም፣ ጠንካራ የእስራኤል እሳቤ ተገዳዳሪ ስለሆነች ነው። ግብፅ አሁን በኢራን መደቆስ ሐሴት ባታደርግም በምን አገባኝ ተቀምጣለች። የኢራን መፈራረስ ደግሞ ግብፅን የአረቡ ዓለም ተጽዕኖ ፈጣሪ የሚያደርጋት መስሏታል። ነገር ግን በሲዩዝ ካናል የሚያልፉ መርከቦችን ቁጥር በመቀነስ ገቢዋን አዳክሞ ለእስራኤል የግዛት መስፋፋት ያጋልጣል። ግብፅ በኢኮኖሚ ስትዳከም የአሜሪካ እርዳታ አብሮ ይዳከማል። አሜሪካ ድጋፏን ሁሉ ከግብፅ ወደ ሳውዲ አረቢያ ታዞራለች። ግብፅ መዳከሟን የተገነዘበው እስራኤል የቀይ ባህር ተዋሳኝ ለመሆን የሲና በረሃን ትቆጣጠራለች። ግብፅ ያኔ ለምን ስትል አንቺ የተበላሽው ቬንዙዌላ የተበላች ቀና ይሏታል። የቤንጎሪዮን ካናልን በመክፈት የአውሮፓ እስያ መስመር ትፈጥራለች።
በቤንጎሪዮንም በነባሩ የሱዝ ካናልም ገብ እየሰበሰበች ትፈረጥማለች። ጋዛ የእስራኤል የመናፈሻ ከተማ ትሆናለች። እስራኤል የአባይ ወንዝን በራፋ በኩል አሻግራ በቱቦ መካከለኛው ምስራቅን የንጹህ መጠጥ ማዕከል ታድርገዋለች። የግብፅ በእስራኤል መመታት ሌላኛው ምክንያት የአባይ ወንዝ መሆኑን ልብ ይሏል። እንዴት ካሉ ነገሩ እንዲህ ነው። የሜዲትራኒያን ባህር እስራኤልን ከ190 ኪሎ ሜትር ያክል በምዕራብ በኩል ያዋስናታል። ቴል አቪቭ፣ ሃይፋና አሽዶድ በቀጥታ ከባህር ዳርቻው ይገናኛሉ። ባህር ውሃ በባህሪው ጨዋማ ነው። የሜዲትራኒያን ባህር በትነት ምክንያት ጨዋማነቱ በየጊዜው ይጨምራል። የጨውን ሚዛን በማሟት የሚያስጠብቀው ከአባይ ወንዝ የሚገባው ውሃ ነው። ነገር ግን ይህን ንጹህ ውሃ ወደ ሜዲትራኒያን ባህር እንዳይገባ ግብፅ እየሰራች ነው። ግብፅ በቶሽካ ፕሮጀክት አማካኝነት የወንዙን አብዛኛውን ውሃ ለመስኖ ስራ ወደ ምዕራብ አቅጣጫ በ100 ኪሎ ሜትሮች ወስዳ ትጠቀምበታለችና ይህ ደግሞ እስራኤል በመጠነኛ ማጣራት ልትጠቀምበት የምትችለውን የሜዲትራኒያንን ባህር ብክለት የሚያባብስ ተግባር ነው። በዚህ ምክንያትም ግብፅ ቀጣይ ኢላማ ትሆናለች። ግብፅ ቀጣዩ ኢላማ የምትሆንበት ሌላ አመክንዮ ደግሞ እስራኤል እርሷን ጦርነት አሜሪካን የማዋጋት አቅም ስላላት ነው። ለዚህ ማሳያው የኢራን ጦርነት የአሜሪካ ከመሆን ይልቅ የእስራኤል ስለሆነ ነው። በዚህም አሜሪካ ለእስራኤል ስትል ኢራንን እንደወጋችሁ ሁሉ ማለት ነው። ይህ የሰው ጦርነትና በማይመለከታት ጉዳይ ጣልቃ መግባት የአሜሪካን ኃያልነት የሚነጥቅ ሆኖ ተስተውሏል።